ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁ ቆዩ። የአካባቢውን ነባራዊ ሁኔታ የሚመጥኑ የስራ መስኮችን በመለየት ወጣቶችን ተጠቃሚ ለማድረግ እየሰራ መሆኑን የቦንጋ ከተማ አስተዳደር ስራ ክህሎት፣ ንግድ፣ ገበያ ልማት፣ ኢንተርፕራይዝና ኢንዱስትሪ ጽህፈት ቤት ገለጸ። በማህበር የሚደራጁ ወጣቶች በጽህፈት ቤቱ በተለያዩ የስራ ዘርፎች ቢሰማሩ ውጤታማ ሊሆኑ እንደሚችሉም ተመላክቷል። ታምራት ኃይሌ የጽህፈት ቤቱ ተወካይ ኃላፊ አቶ ወዳጀው ደሳለኝ በወጣቶች ስራ ዕድል ፈጠራ ዘርፍ ባለፈው 2016 በጀት ዓመት የተከናወኑ ስራዎች መኖራቸውን አብራርተዋል። የ2016 የወጣቶች ስራ ዕድል ፈጠራን በተመለከተ በከተማችን ወደ 2163 ወጣት ወደ ስራ እናስገባለን ብለን በበጀት ዓመቱ መጀመሪያ ላይ ካቀድን በኋላ ከዛ ውስጥ ወደ 90% ወደ ስራ በቋሚ አስገብተናል። እነኚህ ያስገባናቸው ዘርፎች ወይም ትኩረት አቅጣጫ ብለን ያዝነው አንደኛው ከተማ ግብርና ነው፣ ወይም 40% ለከተማ ግብርና ነው። ቀሪውን ለኢንዱስትሪና ለአገልግሎት በማድረግ የተወሰኑ ስራዎችን ቅድም ባልኩት ልክ 90%ን ወይም 1700 አካባቢ ወጣቶችን ወደ ስራ ለማስገባት ተችሏል። በስራ እንቅስቃሴ ወቅት የታዩ ማነቆዎችንም አንስተዋል። ስራዎችን ስንሰራ ያጋጠሙን ችግሮች እንደ ከተማ አንደኛው ከመሬት አቅርቦት አንፃር የወጣቱን ፍላጎት ያማከለ የመሬት አቅርቦት ችግር ነበረን። ሌላው ከብድር አንፃር በተለይ ከካሽ እጥረት አንፃር የነበረው ችግር ቀላል አልነበረም። የአመቱን እቅድ ሙሉ በሙሉ እንዳናሳካ ያደረገው በተለይ እንግዲህ ወጣት ስመጣ መሬት የሚያገኘው በሶስት ነው። አንደኛው ከወላጅ ነው፣ ሁለተኛ ከመንግስት ነው፣ ሶስተኛ በራስ ነው። በተለይ ከመንግስት በኩል የሚገኙ መሬቶችን በፍጥነትና እኛ በምንፈልገው ልክ ከማግኘት አንፃር የነበረው ማነቆ እጅግ በጣም ፈታኝ ነበር። እነኚህ ችግሮችንም ከመመለከተው መዋቅር ጋር የተናበብን የተወሰኑ ስራዎችን ሰርተን አልፈን፣ ነገር ግን ይሄኛው ችግር ወደ 2017 እንዳያልፍ ከመመለከተው አካላት ጋር የጋራ መድረክ በማዘጋጀት በጋራ ለመፍታት በተጀመረው ልክ አሁን ጥሩ ነገሮች እየታዩና ጥሩ ጅምሮች የታዩ መሆኑን እኛም ያየን ያለፍንበት አግባብ ነው የነበረው። በ2017 በጀት ዓመትም በተለያዩ ስራ ዘርፎች ወጣቶችን ወደ ስራ ለማስገባት መታቀዱን ያነሱት ኃላፊው ከዚህም በሩብ ዓመቱ የተከናወኑ ስራዎች መኖራቸውንም ጠቁመዋል። 1760 ወጣት ወደ ስራ እናስገባለን ብለን አቅደናል። እነኚህ ወጣቶችን ስናሰማራ አንደኛውና በዋናነት የከተማ ግብርና ነው። ከዛ ቀጥሎ ኢንዱስትሪ ወይም ማኑፋክቸሪንግ ዘርፍ አለ። ከዛ ውጭ አገልግሎት ዘርፍ በሶስቱ ዘርፍ ወደ ስራ ለማስገባት አቅደናል። 1760 ወጣት የ17 የአንደኛ ሩብ አፈጻጸምን በተመለከተ በሶስቱ ዘርፍ በከተማ ግብርና፣ በአገልግሎት፣ በኢንዱስትሪ ወይም በማኑፋክቸሪንግ 200 ወጣቶችን ወደ ስራ አስገብተናል። በከተማ ግብርና ለገቡት ወጣቶች ወደ 6.74 ሄክታር መሬት ከማዘጋጃ በጋይድ ማፕ በመረከብ ያው ቀድም የመሬት ችግር ስለሆነ የመሬት ችግርን ደግሞ መግቢያ ላይ ስለተናበብን ችግሮችን የፈተን የሄድንበት አግባብ አንዱ በዚህኛው አመት ችግር አይደገምም ብዬ ማምነው እሱን ነው። 6.74 ሄክታር ለከተማ ግብርና መሬት በማዘጋጀት አስተላልፈን ስራ ተጀምሯል። እንደዛውም ለአገልግሎት 400 ካሬ ለአገልግሎት ዘርፍ በዛውም ልክ በጋይድ ማፕ ተረክበን እንደዛውም ለማህበራት ውል ገብተን አስረክበናል። ከዛ ውጭ ከብድር ስርጭት አንፃር እስካሁን ማለት የሶስት ወር አፈጻጸም ለሶስት ማህበር ወደ 740 ሺህ ብድር አሰራጭተናል። አሁን ቀጣይ ለማሰራጨት ወደ 740 ሺህ ብር እንደዚሁ በሂደት ላይ ያው ስትሪንግ ኮሚቴ የከተማ ስትሪንግ ኮሚቴ አጽድቆ በሂደት ላይ ያው በቅርብ ቀን እሱንም ብድር እናሰራጫለን የሚል መነሻ ነገር ነው ያለን። እስካሁን ያለው በተለይ አንደኛ ሩብ ዓመት አፈጻጸም ይሄንን ነው መስለው። ትኩረት በተሰጣቸው ስራ ዘርፎች ወጣቶች ተደራጅተው ወደ ስራ በመግባት የስራ ዕድል ተጠቃሚ እንዲሆኑም አሳስበዋል። አንደኛው የመጀመሪያው ለወጣቶች አንደኛው መንግስት በፈጠረው ምቹ ሁኔታ ቀርቦ ቅድም ባልኳቸው ዘርፎች በአገልግሎት በከተማ ግብርና ንዑስ ዘርፍ ብዙ አለ። ከተማ ግብርና ላይ ለምሳሌ ድለባ አለ፣ ከተማ አትክልት አለ፣ ዶሮ እርባታ አለ። እነኚህ አይተሞችን የለየ የመጣ ወጣቱ በዚህ ተቋም ስር ተደራጅቶ ለለውጥ የቆመ ወጣት መጥቶ እንዲደራጅ አንድ መልእክት ማስተላለፍ ፈልጋለሁ። ሌላኛው በማኑፋክቸሪንግ ኢንዱስትሪ ወይም በዚህኛው ዘርፍ ደግሞ በእንጨትና ብረታ ብረት ሊሆን ይችላል፣ በጨርቃ ጨርቅ ስፌት ሊሆን ይችላል። ስለዚህ በእነኚህ ዘርፎች እየመጣ ወጣቱ ተደራጅቶ ወደ ስራ እንዲገባ
በተለይ በጨርቃ ጨርቅና ልብስ ስራ ላይ ለሚገቡ ወጣቶች አንድ ምቹ አጋጣሚ ምንድነው በሊዝ ማሽን የሚመጣ ማሽን አለ የረጅም ጊዜ ብድር። ስለዚህ ይሄንንም ተጠቅሞ ወጣቱ የሚገባበትን ሁኔታ ማመቻቸት ይቻላል። ከዛ ውጭ በከተማ ግብርና እንዳልኩት ከተለያዩ ድርጅቶች ረጂ ድርጅቶችም ጋር ልማታዊ ድርጅቶች ጋር ልማታዊ ባለሀብቶች ጋር የተለያዩ ነገሮችን ተጻጽፈንም ተነጋግረንም ማመቻቸት ስለምንችል ስለዚህ እሱ አካባቢ ያለውን ነገር ወጣቱ እንዲጠቀም አንድ መልእክት ማስተላለፍ ፈልጋለሁ። በአገልግሎት ዘርፍም በተመሳሳይ በሻይ ቡና፣ በውበት ሳሎን፣ በሴቶች በወንዶች መጥቶ ተጠቃሚ እንዲሆኑ መልእክት ማስተላለፍ ፈልጋለሁ ለወጣቶች። ሌላኛው ለወላጅ ነው። እንግዲህ ወላጅ አንደኛው ወደ ስራ የገባው ወጣት ያለበትን ደረጃ ከመንግስት ቀጥሎ ቅርብ ተጠርሞ ወላጅ ስለሆነ በቅርበት ተከታትሎ ጠንከር ያለ መልእክት ያስተላልፈ ወደ ስራ የገባውም ወደ ስራ ገና መገባውም ክትትልና ድጋፍ ፈልጋልና ስለዚህ እሱ አካባቢ ያለውን የወላጁ ሚና ቀላል ስላይደለ በዛ ላይ ወላጁም ክትትል እንዲያደርግ። ሌላው የመንግስት ባለድርሻ አካላት ቅድም ረጂ ድርጅቶች ያልናቸው የልማት ድርጅቶች ያልናቸው የወጣቱ ጉዳይ የኔ ጉዳይ ነው ብሎ የሚሰሩበትና ከኛ ጋር ተቀናጅተው እጅ ለእጅ ተያይዘን የወጣቱን የኢኮኖሚና የማህበራዊ ችግር የምንቀይርበት ሂደት ላይ እኩል ከኛ ጋር ያው የየራሳችን ድርሻ ብለያይም ግን እኛ አጋዥ እንዲሆኑ መልእክቴን ለማስተላለፍ ፈልጋለሁ። በተያዘው የበጀት ዓመት የምክር ቤቱ ቋሚ ኮሚቴዎች በተግባራቸው ውጤታማ እንዲሆኑ አስፈላጊውን ድጋፍ እንደሚያደርግ የቦንጋ ከተማ አስተዳደር ምክር ቤት ገለጸ። የቋሚ ኮሚቴ ሰብሳቢዎች በበኩላቸው ሴክተር መስሪያ ቤቶች ጠንካራ አፈጻጸም ማስመዝገብ እንዲችሉ ድጋፍና ክትትል እንደሚያደርጉ ተናግረዋል። ዘገባው የባልደረባችን ናስር ተማምነው ተጨማሪ አለን። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የቋሚ ኮሚቴ ሰብሳቢዎች በሰጡት አስተያየት በተያዘው በጀት ዓመት በማህበራዊ በኢኮኖሚያዊና በሕግና አስተዳደር ዘርፍ ለመስራት ያቀዱትን ዋና ዋና ተግባራት ተናግረዋል። በአጠቃላይ በ2017 ምክር ቤቱን ስራዎች ከማጠናከርና የቋሚ ኮሚቴንም ስራ ከተሰጠው ህገ መንግስታዊ ስልጣን አንጻር ለመስራት ትኩረት ሰጥተን ነው ያቀድነው። ይህንንም አቅደን በጋራ ተወያይተን እቅዳችንን አጽድቀንም ወደ ስራ ገብተን ለጉባኤው ማቅረቡን ጉባኤው አጽድቋል ማለት ነው። ከዚህ አንጻር ስንመለከት በ2017 በጣም እናያለን ብለን እንሰራለን ብለን ያሰብነው በመጀመሪያ በቀድሞ በምክር ቤት እየተወሰኑ የመጡ ውሳኔዎች አሉ። ምክር ቤት ውሳኔ ሰጣቸው እንዲስተካከሉ እንዲሰሩ ትኩረት ተሰጥቶ እንዲሰሩ የተወሰኑ ውሳኔዎች አሉ በየሴክተሮቹ እና ይሄንን ሴክተር በመመለከት ኢኮኖሚ ቋሚ ኮሚቴን የሚመራቸው እንደ መዘጋጃ፣ ገቢዎችና ንግድ፣ ትራንስፖርትን የመሳሰሉ ትላልቅ ሴክተሮች ናቸው። ከስራ ዕድል ፈጠራ ጋር የተያያዙ እነዚህ ሴክተሮች ላይ የተወሰኑ ውሳኔዎች ስላሉ እነዚህ ውሳኔዎች ምን ላይ ደረሱ የሚሉን ነው መጀመሪያ እናያለን ብለን ያሰብነው አንዱ እሱ ነው። ይሄን አያይዘን ደግሞ በ2017 ሳይሆን 2016 የተጀመሩ ስራዎች አሉ። ክረምት ላይ ሰኔ ላይ ጨረታ ወጥተው ወደ የመሰረተ ልማት ስራዎች አሉ ለዲች ቦይ እና ትናንሽ ድልድዮች የተጀመሩ አሉ እና እንደገና ህብረተሰቡ ላይ አደጋ የሚያመጡ ቦታዎችም አሉ። እነዚህ ቦታዎች ትኩረት ተሰጥተው እንዲሰሩ እኛም ዞረን ኮሚቴን አይተን ነበረ። እነዚህ ስራዎች ደግሞ ምን ያክል ስራ ላይ እንደዋሉና እንዳልተሰሩና እንደተሰሩ ማረጋገጥ የመጀመሪያው ትኩረት አቅጣጫችን ነው። ከዛ ቀጥሎ እንግዲህ በየሩብ ዓመቱ ደግሞ በ2017 የተሰጠው በጀትና የ2017 የስራ እቅድ እንዴት እየሄደ ነው የሚለውን ከሴክተሮቹ የሚመጣውን ሪፖርት ከማየት ውጪ የመስክ ጉብኝትም እናደርጋለን ብለን ያው እንደ በፊቱ በአንድ ዙር በሁለት ዙር ሳይሆን በተደጋጋሚ የመስክ ጉብኝት በማድረግ ይሄን እንሰራለን ብለናል። መጀመሪያ በእኛ ዘርፍ ትምህርት ነው። በትምህርት ነው ትኩረት እንዲሰጥ ያደረግነው። እንደሚታወቀው ባለፈው ዓመት ትልቅ ስብራት ነበር ትምህርት ስራ ላይና ያንን ስብራት ለመጠገን ብዙ ትምህርት ቤቶች ዘንድሮም ብዙ የተሻለ ውጤት ያላመጡ ከችግራቸው ያልወጡ አሉ። በዛ ልክ ደግሞ ከችግራቸው ወጥቶ ለምሳሌ እንደ ብሻው ወልደ ዮሐንስ አይነት ትምህርት ቤቶች ከ60 ተማሪ በላይ አምና 2-3 ማሳለፍ ያልቻሉ ከ60 ተማሪ በላይ ወደ ዩኒቨርሲቲ የሚገቡበት ሁኔታ የተመቻቸ። ይሄ እንዴት ነው የመጣው? በወላጅ በትምህርት ቤቱ በተማሪው እንደገና ደግሞ በመምህሩ ትብብር በጋራ ትብብር እንደመጣ ይሄን አይተናል። ይሄን ዝርዝር ማስቀመጥ አያስፈልግም። ግን ይሄን ተሞክሮ ትምህርት ቤት ከወላጅ ጋር በመነጋገር ውጤት ማምጣት እንደሚችል የተረጋገጠበት ስለሆነ ይሄን ተሞክሮ ሌሎችም ትምህርት ቤት ወስደው ለመጪው ዓመት የተሻለ ውጤት እንዲያመጡ አቅጣጫ ያስቀመጥነው አለ። በመንግስትም እንደ መንግስት
ከመጽሐፍ እጥረት ጋር ከበጀት እጥረት ጋር ያለውን ነገር ከመምህራን ጉድለት ጋር ያለውን ነገር አሟልቶ የተሻለ ውጤት በመጪው እንዲመጣ አቅጣጫ አስቀምጠናል። በተለይ በማህበራዊ ዘርፍ በጤና አገልግሎት የከተማው ነዋሪ ተጠቃሚ እንዲሆን ጥረት እንደሚደረግ የቋሚ ኮሚቴው ሰብሳቢ አብራርተዋል። በጤናው ዘርፍ ባለፈው ዓመት እንዳየነው ይሄ የመጣው የወባ በሽታ አሁንም ቢሆን ችግሩ እየተቀረፈ አይደለም። ይሄ እንግዲህ ጤና ጣቢያ ላይ መድኃኒት በማቅረብ ብቻ የሚፈወስ ሳይሆን መከላከል ላይም ትኩረት ተሰጥቶ እነዚህ ውሃ በሚያቀሩ አካባቢ ንጽህና ጉድለት ባለባቸው የጤና ጥበቃ ወይም የጤና ጽሕፈት ቤቱ ሰራተኞች እየተንቀሳቀሱ እየተባበሩ ህብረተሰቡን እያነቃቁ እንደዚህ አይነት ስራዎች ትኩረት ተሰጥቶ እንዲሰራ እና መንግስትም የራሱን ድጋፍ እንዲሰጥ በዛ አስቀምጠናል እና በመድኃኒትም በኩል በጤና ጣቢያዎች ላይ ያለውን ችግር አይተናል። ጤና ጣቢያ ላይ ያለውን ችግር ለመቅረፍ በተቻለ መጠን ከመንግስት ካዝና ገንዘብ በጀት እንዲመደብ አድርገናል። ያ በቂ ነው ማለት አይደለም። ያንን ደግሞ ያው ህብረተሰቡም እየተባበረ አገልግሎት ህዝቡ በሰፊው የሚያገኝበት ሁኔታ እንዲፈጠር አቅጣጫ የሰጠነው አለ። ይህን አስመልክቶ ተጨማሪ ማብራሪያ የሰጡን ደግሞ የምክር ቤቱ ዋና አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ ናቸው። ምክር ቤት እንግዲህ በህገ መንግስቱና በስነ ምግባር ደንቡ የተሰጠው ስልጣን አለው። የአስፈጻሚ አካላት ክትትል ቁጥጥር የሚባለው በዋናነት የሚሰራው ያው በሶስቱ ዘርፍ የተደራጀው ቋሚ ኮሚቴ ነው የሚሰራውና እቅድና በጀት ይቀርባል። ይሄንንም ቀድሞ ከጉባኤ ከመቅረቡ በፊት ገምግሞ ግብረ መልስ ከሰጠ በኋላ ነው ያው ጉባኤ ፊት ቀርቦ የሚጸድቀውና በጸደቀው ልክ ተጣጥሞ እየሄደ ነው ወይ የህዝባችን ተጠቃሚነት በሚያረጋግጥ ልክ በጀቱም እቅዱም ተጣጥሟል አልተጣጣመም የሚለውን ክሮስ ቼክ የማድረጉ ስራ ትልቅ ስልጣን ያለው ያው በቋሚ ኮሚቴ በኩል ነውና በሶስቱም ዘርፍ ቋሚ ኮሚቴዎች እነዚህም ኢኮኖሚ ማህበራዊና አስተዳደር ዘርፍ ከዚህ በፊትም በተለመደው ልክ ያው በተሰጣቸው ስልጣን መሰረት ይህን ገምግሞ ያመጡና ተዛማጅ የሚሆኑ ጉዳዮችን ደግሞ ወደ ምክር ቤት መልሰው አመጥተው መስክ ምልከታም ካደረጉ በኋላ እዚህ የሶስቱም ኢኮኖሚ ከአስተዳደር ጋር የሚያገናኘው አለ፣ አስተዳደር ከማህበራዊ ጋር የሚያገናኘው አለና ዙሮ ዙሮ አላማው የህዝባችን ተጠቃሚነት የማረጋገጡ ስራ ስለሆነ እዚህ አንድ ላይ መጥተው ይገመገምና ጠንከር ያለ ግብረ መልስ እየተሰጠ እንደገናም ወደ ዋናው ምክር ቤት ጉባኤ ፊት ቀርቦ ውሳኔ እንዲያገኝ የሚደረጉ ነገሮች ሁሉ በቋሚ ኮሚቴ ነው ሲሰራ የመጣውና ዘንድሮ ደግሞ በእነዚህ በሶስቱም ቋሚ ኮሚቴዎች አሁን ከተማችን እየሄደ ያለው አካሄድ በጣም ሰፊ እንቅስቃሴ ተደረገ ነው። ከቅርብ ጊዜ ወዲህ ከተማው በጣም ከሚገባው በላይ ጥሩ እንቅስቃሴ ላይ አለ በሚባል ልክ ይሄ ማለት ተደራሽ ነው ማለት አይደለም። የመጣንበት መንገድ በራሱ ደከም ያለ ስለነበረ አሁን ደግሞ ጥሩ እንቅስቃሴ ነው የተደረገ ያለው። ያው ከህዝባችን ጋር ያለው ቁርኝትም ያለው እንቅስቃሴ እጅግ በጣም የሚበረታታ ስለሆነ በእነዚህን አጠናክሮ የመሄድ ጉዳይ ያው የሞት ሽረት አድርገን በዚህ ዓመት የምንሰራው ነው። ሚዲያን ለበጎ ተግባር በመጠቀም የተለያዩ የልማት ስራዎችን ማጠናከር እንደሚገባ የጊምቦ ወረዳ አስተዳደር ገለጸ። የወረዳው መንግስት ኮሚኒኬሽን በሚዲያ አጠቃቀም ዙሪያ ለአመራሮችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። የዘገበው የጊምቦ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ ሚዲያን ለበጎ ተግባር በመጠቀም የሚሰሩ የልማት ስራዎችና የአካባቢ ገጽታን ለማህበረሰቡና ለተለያዩ አካባቢዎች ማሳወቅ ያስፈልጋል ሲሉ የወረዳው ዋና አስተዳዳሪ አቶ ትብብሩ አንሰፋ ገልጸው በወረዳ መንግስት በሚዲያ የሚተላለፉ መረጃዎችን ተደራሽ እንዲሆኑ መስራት ያስፈልጋል ብለዋል። በወረዳ ውስጥ ያሉና ከወረዳ ውጭ የሚገኙ ሚዲያ ተጠቃሚዎች በወረዳው የሚተላለፉ መረጃዎችን ለዓለም ተደራሽ እንዲሆኑ ሁሉም የማህበረሰብ ክፍሎች የድርሻቸውን መወጣት እንዳለባቸው ተናግረዋል። በወረዳው የሚገኙ ከመንግስት ተቋማትና በየዘርፉ የሚገኙ ሰራተኞችን ቁጥር ያማከለ የማህበራዊና የብሮድካስት ሚዲያዎችን አጠቃቀም ውስንነት መኖሩን የዘርፉ ኃላፊ አቶ መብራቱ ቦጋለ በሰነድ ገልጸዋል። በወረዳው 6200 ፌስቡክ ተጠቃሚና ከ500 በላይ የቴሌግራም አባላት እንዲሁም በአዲስ መልኩ የቲክቶክ አካውንት በመክፈትና በአካባቢ የቴሌቪዥን ሬዲዮ በመጠቀም አስተማሪና አዝናኝ መረጃዎችን ተደራሽ ለማድረግ እየተሰራ ነው ብለዋል። በማህበራዊ ሚዲያ የሚሰራጩ መረጃዎች በውስን ግለሰቦች ብቻ ለሌሎች ተደራሽ መሆን የሚችል በመሆኑ የአባላትና የተከታይ ቁጥር ለመጨመር ተጠቃሚዎች ተደራሽ በማድረግ ለበጎ ዓላማ መጠቀም እንዳለባቸው ተገልጿል።
በወረዳ መንግስት ኮሙኒኬሽን የሚተላለፉ መረጃዎችን የመከታተል ውስንነት መኖሩን የጠቆሙት የውይይቱ ተሳታፊዎች ሚዲያን ለሚጠቅም ነገር ማዋል ያስፈልጋል ብለዋል። በተለያዩ አካባቢዎች የሚሰሩ መልካም ተሞክሮች ቴክኖሎጂን በመጠቀም ተደራሽ እንዲሆኑ ማድረግ ያስፈልጋል ያሉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው ሐሰተኛ አካውንት በመክፈት በማይጠቅም ተግባር ጊዜያቸውን የሚያባክኑ ግለሰቦች በቀጥታ ጥያቄያቸውን በማቅረብ ችግሮች ካሉ መጠቆም አለባቸው ብለዋል። የተለያዩ የልማት ስራዎችና ተሞክሮቹን ለማሰራጨት ጥቆማ በመስጠት ተቀናጅቶ መስራት ያስፈልጋል ሲሉም ተናግረዋል። የፓርቲ አሰራርና ተልእኮን መሰረት በማድረግ ህዝቡን ማገልገልና አደረጃጀቶችን ማጠናከር እንደሚገባ የቦንጋ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ መረጃ አያያዝና የፓርቲ አሰራርን ተከትሎ መስራትን በሚመለከት በስሩ ለሚገኙ አመራሮችና አባላት ስልጠና ሰጥቷል። ጽዮን ታደለ በስልጠናው ተገኝተው ንግግር ያደረጉት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ትዕግስት ኃይሌ የአባላት ማፍራትና ማጥራት ስራ በትኩረት የሚሰራ መሆኑን ገልጸው አደረጃጀቶችን ማጠናከርና መልሰው የማደራጀት ስራ የሚሰራ መሆኑንም ተናግረዋል። በማህበራዊ በኢኮኖሚና በአስተዳደር ዘርፍ በሶስቱ መሰረታዊ ድርጅቶችና በሁሉም ህዋስ አደረጃጀቶችን ማጠናከር አስፈላጊ መሆኑንም ተናግረዋል። በጤና፣ በትምህርት፣ በግብርና ና በሌሎች አጠናክሮ ለመስራት መሆኑንና መረጃን በዲጂታል የመያዝና የማጥራት ስራ ለመስራት እየተሰራ ያለ ስልጠና መሆኑንም አክለዋል። ጥራት ያለውን መረጃ ለማግኘት ጥራት ያለውን አመራርና አባላትን ማፍራት ወደ ዲጂታል ቴክኖሎጂ በመሻገር መረጃን መያዝ እንደሚያስፈልግም ገልጸዋል። ቴክኖሎጂ በመጠቀም ከቀን 14 በታች ቀጠና በመውረድ የአባል የመሰረታዊ ድርጅት የህዋስ አመራር የማጥራትና መልሰው የማደራጀት ስራን በዲጂታል ለመመዝገብ የሚያስችል ስልጠና መሆኑንም ሰነዱን ያቀረቡት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ሰው ሀብት ጽህፈት ቤት ኃላፊ አቶ አባተ ኃይሌ ገልጸዋል። አባላቱ የመረጃ ሀብትነትን በአግባቡ በማወቅና በዘመናዊነት ከመያዝና ከመጠቀም አንጻር ክፍተት እንዳለ ገልጸው መረጃ አያያዝ ላይ ያለንበት ነባራዊ ሁኔታን መሰረት በማድረግ መልካም ጅማሮችን አጠናክሮ ማስቀጠል ያስፈልጋል ሲሉ አስረድተዋል። ክፍተቶችን በመለየት በኃላፊነት መስራት እንደሚያስፈልግም የተናገሩት አቶ አባተ እውነተኛና የተጣራ መረጃ በዲጂታል ቴክኖሎጂ ተመዝግቦ መያዝ እንዳለበትም አክለዋል። የስልጠናው ተሳታፊ ባለድርሻ አካላት በሰጡት አስተያየት ስልጠናው ተገቢና ወቅቱን የጠበቀ መሆኑን ገልጸው በስልጠናው መሰረት የአባላት ማጥራትና በመናበብ በጋራ በመሆን እንደሚሰሩም ተናግረዋል። መረጃን በዳታቤዝ የመመዝገብ ስራ በመስራት ሁሉም የበኩሉ መወጣት ያስፈልጋል ያሉት ተሳታፊዎች መዋቅሩን የማጠናከር የህዋስ የመሰረታዊ ድርጅት አባላትን ማብቃት እንደሚገባም ገልጸዋል። በመጨረሻም ስልጠናውን ተግባራዊ ለማድረግ ክፍተቶችን በመለየት መረጃዎችን በዳታቤዝ በመመዝገብ የፓርቲ አባላትን የማጠናከርና የማብቃት ስራ እንደሚሰራ ወይዘሮ ትዕግስት በማጠቃለያ ማብራሪያቸውን አስረድተዋል። ኃላፊዋ አክለውም የተሻለ ውጤት ለማምጣት የአባላት መሰረታዊ ድርጅትና የህዋስ አመራር ቅንጅታዊ አስፈላጊ መሆኑንም ገልጸዋል። የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት የ2017 በጀት ዓመት ስራ ማስጀመሪያ መርሃ ግብር ባለድርሻ አካላት በተገኙበት አካሄደ። ፍርድ ቤቱ በተገባደደው በጀት ዓመት የታዩ ጠንካራ አፈጻጸም በማስቀጠልና ጥራት ባለው አሰራር የፍትህ አገልግሎት ለመስጠት እንደሚሰራም ገልጿል። ሀብታሙ ወልደስላሴ የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት የ2017 ስራ ማስጀመሪያ ባለድርሻ አካላት ጋር ውይይት ተደርጓል። ስለተደረገው ውይይት የፍርድ ቤቱ ፕሬዝዳንት አቶ አዴሎ ኃይለ የሚከተለውን ብለዋል። የጋራ ውይይት ያደረግንበት ዋና ምክንያት ፍርድ ቤቶች በአሁኑ ሰዓት ክረምቱን 2 ወር አእምሯቸውን አሳድሶ በአዲስ መልክ ስራቸውን እንዲጀምሩና አገልግሎት እንዲሰጡ በተደረገው ከጠቅላይ ፍርድ ቤት በተላለፈው መመሪያ መሰረት ፍርድ ቤቶች አጠቃላይ የረፍት ጊዜያቸውን ተጠቅሞ የሚመለሱበት መስከረም 20 2017 በጀት ዓመት ሆኖ ስራም የሚጀመርበት መስከረም 21 2017 ዓመተ ምህረት በመሆኑ ይህንን ስራውን በአዲስ መልክ በ2017 16 ዓመተ ምህረት ያሳለፍናቸው ክፍተቶችን እና ሌሎች ነገሮችን ተመልክተን ቀጣይ 2017 በጀት ዓመት ላይ በተሻለ መልክ ስራችን በተቀላጠፈ ለህዝብ አገልግሎት ለመስጠት በሚያመቸው ሁኔታ ተወያይተን አቅጣጫ ተወስዶ ስራውን ለመጀመር ስንል ትላንት በመስከረም 20 2017 ዓመተ ምህረት
ከባለድርሻ አካላት ጋር ከአቃቤ ሕግ ጋር ከፖሊስ ጋር የጋራ ውይይት አድርገናል። በ2016 በጀት ዓመት ተከናወኑ ተግባራትን የተሻለ አገልግሎት አሰጣጥ ቀልጣፋ ለማድረግ የታለመ ውይይት እንደሆነም የፍርድ ቤቱ ፕሬዝዳንት አክሏል። የጋራ ውይይት ስናደርግ የውይይቱ ዋና ዓላማዎች አንደኛ በ2016 ዓመተ ምህረት የታዩ በፍርድ ቤቶች አገልግሎት አሰጣጥ ላይ የታዩ ክፍተቶች፣ በአቃቤ ሕግ ክስ አቀራረብና ማስረጃ አቀራረብ ላይ የሚታዩትን፣ በፖሊስ በኩል ደግሞ ምርመራ የተፋጠነ ሆኖ ፍትሃዊ የሆኑ ስራዎች እንዲከናወኑ ከማድረግ አንጻር ከተከሳሽ ከማቅረብ ጋር ምርመራ የሰከነ በማስረጃ የተደገፈ እንዲሆን ከማድረግ ጋር የተያዙትን ነገሮች ያሳለፍናቸው ያየናቸው በ2016 ክፍተቶቹ እነዚህን አነስተን በእነዚህ ጉዳዮች ላይ በሰፊ ከተወያየን በኋላ መፍትሄ አቅጣጫ እነዚህ ችግሮች በምን አይነት መልኩ መቀረፍና በ2017 በተሻለ መልክ እንደሚከናወን ያስቀመጥናቸው ነጥቦች አሉ። በእነዚህ ነጥቦች ላይ ውይይት ተካሂዷል። በሰፊው ውይይት ተደርጓል። ባለድርሻ አካላት የበኩላቸውን እንዲወጡ ከባድ ኃላፊነት የተጣለባቸው መሆኑን ተገንዝቦ ኃላፊነታቸውን በተገቢ ሁኔታ እንዲፈጽሙም አሳስቧል። ፕሬዝዳንቱም በበጀት አጠቃቀም ዙሪያ ፍርድ ቤት ተቋሚን በፍርድ ቤት ተቋማዊ ከማብቃት አንጻር እነዚህ እቅዶች ዝርዝር እቅዶችን አቅደናል። እነዚህ እቅዶችን በምን አይነት መልኩ 2017 በተቻለ መልክ ማሳደግ እንችላለን የሚለው የጋራ ውይይት ይሄ ውይይቱ ከመደረጉ በፊት በዳኞች ሰራተኞችን በተለየ መልኩ አገልግሎት አሰጣጥ ላይ እነዚህን ሰፊ አቅጣጫ ሁሉ ሰጥተን ካበቃን በኋላ እነዚህን ከባለድርሻ ጋር ደግሞ ምን መደረግ አለበት የሚለውን ተወያይተን በዚሁ ልክም ቀደም ሲል በ2016 የታዩ ክፍተቶች በተከሳሽ አቀራረብ ላይ በማስረጃ አቀራረብ ላይ ፍርድ ቤቶች ደግሞ በማይንዛዛ መልክ ውሳኔ ከመስጠት ጋር ትንሽ የሚቀሩ ክፍተቶች ያሉትን አሁን በተቻለ መልክ በአጀንዳ መሰረት ተገቢውን ውሳኔ ለመስጠት ከባለድርሻ አካላት አቃቤ ሕግ በኩል የሚታዩ ክፍተቶችንም አቃቤ ሕግ ወስዶ በመስሪያ ቤታቸው በማሻሻል እነዚህ አይነት ቅብብሎች ስራዎች ተከናውኖ የህብረተሰቡ ወይም ተገልጋዩ ተገቢና ታማኝነት እርካታ ያለ ዳኝነት እንዲያገኝ ከማድረግ አንጻር ውይይት ያደረግንበትና በዚሁ ልክም ደግሞ እቅዳችንን መሰረታዊ የሆኑ ችግሮች ቀርፎ ተገልጋዩ ተገቢውን የሆነ እርካታ ያለበት አፈጻጸም እንዲያገኝና እኛም ፍርድ ቤቱ ተቋሙን በዚህ ልክ እንዲያስመዘግብ ነው እቅድ ይዘን የተንቀሳቀስ ነው። ፕሬዝዳንቱ አክለው ተገልጋዮቹ አገልግሎት እንደሚያገኙ ፍርድ ቤቱ በይፋ የተከፈተ መሆኑንም አሳስቧል። የሚኒስትሮች ምክር ቤት ባካሄደው 39ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ተጨማሪውን ተከታትለን እንመለስ። 39ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች። በቅድሚያ ምክር ቤቱ የተወያየው ብሔራዊ የመካከለኛ ዘመን 2017 እስከ 2020 የገቢ ስትራቴጂ ላይ ነው። ስትራቴጂው የታክስ ስርዓቱን ለማዘመንና ለግል ኢንቨስትመንቱ ምቹ ሁኔታን ለመፍጠር የታለመ ሲሆን አጠቃላይ የታክስ ፖሊሲዎችንና አስተዳደራዊ ሪፎርሞችን እንዲሁም ማሻሻያዎችን ለመተግበር የሚያስችል ነው። ስትራቴጂው ከ10 ዓመቱ የልማት እቅድ ጋር የተጣጣመ እንዲሆን ተደርጎ ቀርቧል። ምክር ቤቱም በስትራቴጂው ላይ በዝርዝር ከተወያየበት በኋላ በምክር ቤቱ ውሳኔ ካገኘበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ከማልታ ሪፐብሊክ መንግስትና ከቻድ ሪፐብሊክ መንግስት ጋር የተፈራረማቸውን የአየር አገልግሎት ስምምነቶችን ለማጽደቅ የቀረቡ 2 ረቂቅ አዋጆች ላይ ነው። ስምምነቱ የኢትዮጵያ አየር መንገድ ወደ ማንኛውም የማልታ ከተማና ወደ ኢንጃሜና ከተማ በ3ኛና 4ኛ ትራፊክ መብት የመንገደኛና የጭነት የበረራ ምልልስ ለማድረግ ተወካይ አየር መንገዶችን በሽርክና ለማሰራት በ5ኛ ትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ የሚያስችልና ሀገራችን ከሁለቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ለንግድና ኢንቨስትመንት፣ ለወጪ ንግድ፣ ለቱሪዝም፣ ለስራ እድል ፈጠራና ለውጭ ምንዛሪ ግኝት ትልቅ አስተዋጽኦ ያላቸው ስምምነቶች ናቸው። ምክር ቤቱ በረቂቅ አዋጆች ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል።
ሶስተኛ ምክር ቤቱ የተወያዩ የፓሪስ ኢንዱስትሪያዊ ንብረት ኮንቬንሽን ለማጽደቅ በቀረበው ረቂቅ አዋጅ ላይ ነው። የፓሪስ ኢንዱስትሪያዊ ንብረት ኮንቬንሽን በአባል ሀገራት መካከል ህብረት በመፍጠር የኢንዱስትሪ ንብረት ለመጠበቅ የፈጠራ ባለቤትነት፣ የግልጋሎት ሞዴሎች፣ የኢንዱስትሪ ንድፎች፣ የንግድ ምልክቶች፣ የአገልግሎት ምልክቶች፣ የንግድ ስሞች፣ የምርቶች ምንጭ አመልካች ምልክቶች ለመጠበቅ እንዲሁም ተገቢ ያልሆነ ውድድር ለመከላከልና ለግብርናና ሁሉንም የተመረቱ ወይም ተፈጥሯዊ ምርቶች የሚያካትት ነው። የኮንቬንሽኑ መጽደቅ ሀገራችን ለምታደርገው የዓለም ንግድ ድርጅት አባልነት ጥያቄ ድጋፍ የሚሆን ሲሆን ከአባል ሀገራቱ ለሚነሱ የኢንዱስትሪያዊ ንብረት ጥበቃን ለሚመለከቱ ጥያቄዎች አዎንታዊ መልስ ለመስጠት ያስችላል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። አራተኛ የዓለም አቀፍ ምልክቶችን ከሚመለከተው የማድሪድ ስምምነት ጋር የተዛመደውን ፕሮቶኮል ለማጽደቅ በወጣ ረቂቅ አዋጅ ላይ ነው። ፕሮቶኮሉ የንግድና የአገልግሎት ምልክቶች በሀገር ውስጥ ህግ ከሚደረግላቸው ጥበቃ አልፈው በዓለም አቀፍ ደረጃ ጥበቃ እንዲኖራቸው ለማድረግ የሚያስችል ከመሆኑም በተጨማሪ ምርቶችና አገልግሎቶች ያለአግባብ ለሌሎች ጥቅም እንዳይውሉ በቂ ጥበቃ የሚደረግበትን ሁኔታ የሚፈጥር ጥራታቸውን የጠበቁ ምርቶችና አገልግሎቶች እንዲኖሩና የሀብት ምንጭ እንዲሆኑ ትልቅ ጠቀሜታ ያለው በመሆኑ ምክር ቤቱ በፕሮቶኮሉ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። በመጨረሻ ምክር ቤቱ የኢሚግሬሽንና ዜግነት አገልግሎት ደንብና የኢሚግሬሽንና ዜግነት አገልግሎት ሰራተኞች ደንብ ላይ ነው። አገልግሎቱ መስሪያ ቤቱ በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት የተቀላጠፈ አገልግሎት ለደንበኞች ለመስጠት እንዲሁም ከፓስፖርት የቆይታ ጊዜ ጋር በተያያዘ ያሉ ጥያቄዎችን መፍታት እንዲችል የኢሚግሬሽንና ዜግነት አገልግሎት ረቂቅ ደንቡ ተዘጋጅቶ ቀርቧል። በተጨማሪም የጀመረውን ሪፎርም ውጤታማ ለማድረግ ሪፎርሙ በተሟላ ሁኔታ እንዲተገበር ለማስቻል የአገልግሎቱን ልዩ ባህሪ ከግምት ውስጥ ያስገባ ሰራተኞች መተዳደሪያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ ደንቦቹ ላይ በዝርዝር ከተወያየባቸው በኋላ ግብዓቶችን በማከል በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ ተግባራዊ እንዲደረጉ በሙሉ ድምጽ ወስኗል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴሌም ምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።